በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ አለ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 26 ላይ። በውሃ መታጠብ ያለው መጠመቅን ነው፣ ምስጢረ ጥምቀትን ነው። ከቃሉ ጋር አንጽቶ ከቅዱስ ወንጌል ጋር አንጽቶ ያነጻት ያነጻን ቅዱስ ቤተ ክርስቲያንን ነው፣ ምእመናንና ምእመናትን ነው። በውሃ መታጠብን ነው ከቃሉ ጋር አንጽቶ እንዲቀድሳት አለ። እንዲቀድሰን ስለ እርሷ ስለ ቤተ ክርስቲያን ስለኛ ስለ እግዚአብሔር ልጆች ራሱን አሳልፎ ሰጠ። መጀመሪያ በጥምቀቱ ጥምቀታችንን ባረከው። ለጥምቀታችን ኃይል ሊሆነው ማለት ነው። ለምን? ጽድቃችን እንደ መርገም ጨርቅ ነበር። የመርገም ጨርቅ ታጥቦ አይጠራም። የኛም ጽድቅ እንደዚህ ነበር። ስለዚህ በጥምቀቱ ጽድቃችንን አደሰልን፣ እኛን ቀደሰን፣ የኃጢአታችንን ስርየት አደለን። ለጥምቀታችን ኃይል ሆነው እንጂ እሱ በጥምቀቱ ያገኘበት ምንም የለም። እነጻ ኃይል ንጹሕ ነው፣ ይቀደስ ኃይል ቅዱስ ነው፣ ጸድቅ ኃይል በባህሪው ጻድቅ ነው። ንጹሕ ባህሪ ጻድቅ ባህሪ ኃጢአት ለባህሪው የማይስማማው አምላክ ስለሆነ በጥምቀቱ ጥምቀታችንን ሊባርክልን ተጠመቀ። አራቱ ምክንያት እነኚህ ናቸው። ሁለተኛ ለምንድን ነው በዮርዳኖስ የተጠመቀው? በእስራኤል ምድር በጣም ብዙ ውኆች ነበሩ። ከውኆች ወንዞች ሁሉ የመረጠው ዮርዳኖስን ነው። ለምን ዮርዳኖስን መርጦ በዮርዳኖስ ተጠመቀ ስንል የመጀመሪያው ምክንያት ትንቢቱ እንዲፈጸም ነው። የኛ አምላክ እግዚአብሔር ላያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። አባታችን ክቡር ዳዊት አስቀድሞ ሲዘምር እንዲህ ብሎ ነበር፣ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ ብሎ ነበር በመዝሙር 113 ቁጥር 3 ላይ። ይሄ ትንቢት ቃል እንዲፈጸም በዮርዳኖስ ተጠመቀ። የመጀመሪያው እሱ። ሁለተኛው ምሳሌው እንዲደርስ። በጣም ብዙ ምሳሌዎች አሉ። ከነኚህ ሁሉ ምሳሌዎች የማነሳው አንዱን ምሳሌ ብቻ ነው። ይሄም ምሳሌ እስራኤል ዘሥጋ በግብፅ 430 ዘመን ከኖሩ በኋላ ከባርነት ቤት ነፃ ወጥተው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም የገቡት ዮርዳኖስን ተሻግረው ነው። ይህ ምሳሌ ነበረ። እስራኤል ዘሥጋ የአዳምና የኛ የልጆቹ ምሳሌዎች ናቸው። ግብፅ የሲኦል ምሳሌ ነው። የግብፁ ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ ምሳሌ ናቸው። እስራኤል ከ430 ዘመን የግብፅ የባርነት ኑሮ በኋላ ከፈርዖን አገዛዝ ተላቀው ዮርዳኖስን ተሻግረው ምድረ ርስት ከነዓንን እንደወረሱ እኛም አዳምና ልጆቹ ከ5500 ዘመን የሲኦል የባርነት ኑሮ በኋላ የዲያብሎስ አገዛዝ በኋላ ዮርዳኖስ ጥምቀትን ተሻግረን ወደ ሰማያዊቷ ርስት ወደ መንግሥተ ሰማያት የመግባታችን ምሳሌ ነው። አምላካችን እግዚአብሔር ሁላችንንም ለመንግሥተ ሰማያት ክብር ያብቃን። ይሄ ምሳሌ እንዲደርስ በዮርዳኖስ ተጠመቀ። ሌላ ምሳሌ አለ። ለተነሳንበት ለትምህርታችን ርዕስ እነሆ ምልክት የሚሆን ይኸው ምንድን ነው? ዮርዳኖስ ነቁ ወይም ምንጩ ከላይ አንድ ነው። ከታች ወረድልና በደሴያት ለሁለት ይከፈላል። ዮርና
ዮርዳኖስ ተብሎ እንደገና መጨረሻ ታች ወርዶ በወደብ እንደገና አንድ ይሆናል። ይሄ ምሳሌ ነው። አስተውላችሁ ተከታተሉ። ዮርዳኖስ ምንጩ ከላይ አንድ እንደሆነ የሰው ነቁ፣ የሰው ምንጩ፣ የሰው መገኛው አንድ አባታችን አዳም ነው። እስቲ ከኔ ጋር በሉ ይህንን ቃል በምድር ሁሉ ላይ በሉ። በደንብ አድርጋችሁ አሰምታችሁ ተናገሩ። በምድር ሁሉ ላይ በሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። እንደገና በሉ የሰውን ወገኖች ሁሉ በሉ ከአንድ ፈጠረ። የሰውን ወገኖች ከስንት ፈጠረ? ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ የተመዘገበ ኃይለ ቃል ዮርዳኖስ ምንጩ አንድ እንደሆነ እንዲሁም የሰው ልጆች ምንጭ የሁላችን አባት አንዱ አዳም ሔዋንን እንኳን የመጀመሪያዊቱን ሴት እንኳን አምላካችን እግዚአብሔር ለአባታችን ለአዳም ከጎኑ አውጥቶ ነው የሰጠው። ስለዚህ የሰው ምንጩ አንድ አዳም ነው፣ ከአንድ ወገን ነው የተፈጠረው። ዮርዳኖስ ወረድ ብሎ ለሁለት በደሴያት እንደሚከፈል አባታችን አብርሃም ጋራ ሲደርስ ለሁለት ተከፈሉ። የባሪያይቱ የአጋር ልጆች እስማኤላውያን ወይም ቤተ አሕዛብ በቁልፈት ባለመገረዝ፣ የጨዋይቱ የሳራ ልጆች ይስሐቃውያን ወይም ቤተ እስራኤል በግዝረት ለሁለት ተከፋፈሉ። የአንድ አባት ልጆች ናቸው። አባታቸው አብርሃም ነው። የሚለያዩት በእናት ነው። እዚያ ጋር ልዩነት መጣ። ዮርዳኖስ እታች ወርዶ መጨረሻ ላይ በወደብ አንድ እንደሚሆን እንዲሁ ታች ደግሞ ክርስቶስ ጋር ሲደርስ ወደባችን እሱ ነው። በክርስቶስ ጥምቀት በክርስቶስ ሞት ሕዝብና አሕዛብ የጨዋይቱ የሳራ ልጆች ቤተ እስራኤልና የባሪያይቱ የአጋር ልጆች ቤተ አሕዛብ ተዋሃዱ፣ አንድ ሆኑ። እስቲ ከኔ ጋር በሉ እርሱ በሉ ሰላማችን ነውና። እርሱ ምናችን ነው? ሰላማችን ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ የመዘገበው ኃይለ ቃል ነው። እርሱ ሰላማችን ነውና አለ። የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ፣ የሰላምን አምላክ ሰላማዊውን ኢየሱስ ክርስቶስን ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ አለ። ሁለት ያለው እዚህ ላይ ሕዝብና አሕዛብን ነው፣ ይስሐቃውያንና እስማኤላውያንን ነው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይላል። በዮርዳኖስ መሃል በዮሐንስ እጅ በተጠመቀ ጊዜ በመካከል የነበረውን የጸብ ግድግዳ፣ የመለያየት ግድግዳ አፈረሰው። ፍቅርን፣ ሰላምን፣ እርቅን፣ አንድነትን መሰረተ። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በጣም ብዙ ሰው ነው ያለው፣ ግን ወንዶች አጨብጭቡ ባካችሁ፣ ሴቶች እልል በሉ፣ አመስግኑ። የጸብ ግድግዳ ፈረሰ፣ ፍቅር ተመሰረተ። ይኸውም ይላል ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። ከክርስቶስ ጥምቀት በኋላ ሕዝብ፣ አሕዛብ፣ ነጭ፣ ጥቁር፣ ባለጠጋ፣ ደሃ፣ ጌታ፣ ባሪያ፣ አይሁዳዊ፣ ግሪካዊ ማለት የለም። ልዩነት የለም። በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት በመጀመሪያ ሰው አንድ ሆኗል። አንድን በሉ እስቲ
በደንብ በሉ። አንድን በሉ። አዲስን ሰው ምን ሰው አለ? አዲስን ሰው ቀጥሉ። በራሱ በሉ ይፈጠር ዘንድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱ አንድ አዲስን ሰው ፈጠረ፣ ሁሉን አዲስ አደረገ። በመጀመሪያ በስነ ፍጥረት ታሪክ በፍጥሩ አዳም በሁላችን አባት በኩል የሰው ወገን ሁሉ አንድ ነው፣ ምንጩ አዳም ስለሆነ ዳግመኛ ደግሞ በዳግማዊው አዳም ሰው በሆነው አምላክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት አንድ ሆነናል። በጥምቀቱ ብቻ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ የጸብን ግድግዳ አፍርሷል። ፍቅር የሆነ አምላክ ፍቅርን፣ ሰላምን መስርቷል። እኛን ሁላችንን አንድ አድርጓል። አንድ አዲስ ሰው በጥምቀቱ ተፈጥሯል። አንድ አዲስ ሰው በመሥዋዕትነቱ በቤዛነቱ ተፈጥሯል። እባካችሁ የእኛን ሞት ወስዶ የእሱን ሕይወት የሰጠንን እየተዋረደ ያከበረንን ርቃኑን ብሎ ጸጋውን ያለበሰንን እየቆሰለ የፈወሰንን የሸዋ አክሊል ተደፍቶበት የሕይወት አክሊል ያቀዳጀንን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የምንከፍለው ምንም ነገር ስለሌለ ሳንሰስት ከልብ የሆነ ምስጋና በደንብ አድርገን ሁላችንም እናቅርብለት። እስቲ እናመስግነው። አሁን ከኔ ጋር በሉ፣ እኛ ሁላችን በሉ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ርዕስ አድርገን የተነሳንበት ኃይለ ቃል ቅዱስ ጳውሎስ ይህንን መልእክት የሚጽፈው ለጊዜው በቆሮንቶስ ይኖሩ ለነበሩ ክርስቲያኖች። የቆሮንቶስ ክርስቲያኖች ከአሕዛብነት ነው የመጡት። በመካከላቸው ልዩነት ነበረ። ቤተ አይሁድ ወይም ቤተ እስራኤል አሕዛዊ ንቁ ስለነበረ አይሁዳዊ ግሪካዊ ማለት የለም አለ። ጨዋ ወይም ባሪያ ማለት የለም አለ። ወንድ ወይም ሴት ማለት የለም አለ። እኛ ሁላችን አለ ክርስቲያኖችን በሙሉ ነው በአንድ መንፈስ በአንዱ የመንፈስ ቅዱስ ጸጋ ሲል አንድ አካል እንድንሆን ተጠምቀናል ያለው። ክርስቲያኖች ወገኖቼ ባካችሁ በደንብ አድርጋችሁ አስተውሉ። ልዩነት የለም። ምናልባት የምንናገረው ቋንቋ ይለያይ ይሆናል። በሰውነት ግን አንድ ነን። የሰው ዘር ነን። የአዳም ዘር ነን። ልዩ ልዩ ቋንቋ ብንናገርም ምናልባት ሁለተኛ ጾታችን ይለያይ ይሆናል። ወንዶች አለን፣ ሴቶች እህቶቻችንና እናቶቻችን ደግሞ አሉ። በጾታ ብንለያይም በሰውነት አንድ ነን። ልዩነት የለንም። ምናልባትም የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። ለእኛ እንደ ኢትዮጵያውያን ጠይምና ለስላሳ ሕዝብ የአበቦች ህብረ ቀለማት ያለን ደግሞ አለን። የቆዳ ቀለማችን ቢለያይም በሰውነት አንድ ነን። ይህም ብቻ አይደለም። ምናልባት በሀብት እንለያይ ይሆናል። ባለጸጎች አሉ፣ ድሆች ደግሞ እንኖራለን። ግን በሀብት ብንለያይ በሰውነት ልዩነት የለም። ሁላችን አንድ ነን። በእውቀት እንለያይ ይሆናል። የተማሩ የተመራመሩ 2 እና 3 ዲግሪ ያላቸው ሰዎች ይኖራሉ። ደግሞ ያልተማሩ ሰዎች፣ ፊደል ያልቆጠሩ ሰዎች ይኖራሉ። ግን በእውቀት መለያየት ቢኖርም በሰውነት አንድ ነን።
ብቻ በአጠቃላይ የተለያዩ ነገሮች የሚለያዩን ቢኖሩም በመጀመሪያ በሰውነት አንድ ነን። አባታችን አዳም ነው፣ እናታችን ሔዋን ናት። ሁለተኛ እንደ ክርስትና ክርስቲያኖች በክርስቶስ አንድ ነን። እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ያለው ቅዱስ ጳውሎስ። ለዚህ ነው በክርስቶስ ክርስቲያን በወልድ የተሰኘን ሁሉ በሜሮን የከበርን የአምላክን ቅዱስ ሥጋና ክቡር ደም የተቀበልን እግዚአብሔርን በልጅነት ክብር ያየን ለመንግሥተ ሰማያት ክብር የታጨነ ሁሉ ሁላችንም በክርስትና አንድ ነን። አባታችን አምላካችን እግዚአብሔር ነው። እናታችን ቅድስት ቤተ ክርስቲያን ናት። ምናልባት ልዩ ልዩ አይነት ቋንቋ እንናገራለን። እስቲ ወደ ኢትዮጵያውያን እንምጣ። ይህ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በኢትዮጵያ የሚነገሩትን ከ86 ያላነሱ ቋንቋዎችን እንናገራለን። አማርኛ ተናጋሪዎች አለን፣ ኦሮምኛ ተናጋሪዎች አለን፣ ጉራግኛ ተናጋሪዎች፣ ትግርኛ ተናጋሪዎች፣ ሲዳምኛ ተናጋሪዎች፣ ሶማሊኛ ተናጋሪዎች፣ ጌዴዮኛ ተናጋሪዎች፣ ጉምዝኛ ተናጋሪዎች፣ ወላይትኛ ተናጋሪዎች እንኖራለን። ብቻ ምንም አይነት ቋንቋ ብንነጋገር ቋንቋችን ቢለያይ በመጀመሪያ በሰውነት አንድ ነን በአባታችን በአዳም በኩል። ሁለተኛ በክርስቶስ በኩል ሁላችንም አንድ ነን። በክርስትና አንድ ነን። እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ያለው ለዚህ ነው። አሁን ጥምቀትን ስናከብር ጥምቀትን ስናስብ ይህንን ማስተዋል ያስፈልጋል። እየተጣላ እየተለያየ እየተበላላ እየተነካከሰ ጥምቀት ብለን ምናከብር ጥምቀት ትርጉሙ አልገባንም ወገኖቼ። አስረግጠን ማየት አለን። እስቲ ከኔ ጋር በሉ፣ ከክርስቶስ ጋር በሉ። አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። እንደገና በሉ፣ ከክርስቶስ ጋር በሉ። አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ማንን ለብሳችኋል? ክርስቶስን። ክርስቶስ የሚለበስ ልብስ ነው። ክርስቶስ የፍቅር ልብስ ነው። ክርስቶስ የይቅርታ ልብስ ነው። ክርስቶስ የትህትና ልብስ ነው። ክርስቶስ የደግነት ልብስ ነው። ክርስቶስ የሰላም ልብስ ነው። ክርስቶስ የየዋህነት ልብስ ነው። አሁን ነጩን ለብሰናል፣ ደስ ይላል። ከኔ አንስቶ ነጭ የሆነውን ጻዳ ለብሰን እንታያለን። እንደ መስቀል ደመራ ባለው በዓል፣ እንደ ጥምቀት ባለው፣ እንደ ትንሣኤ ባለው፣ እንደ ዘመን መለወጫ ባለው በዓል፣ እንደ ደብረ ታቦር ባለው በዓል ነጭ ለብሰን እንታያለን። ደስ ይላል። ግን ነጩን ልብስ እንደለበስን የፍቅርን ሸማ ለብሰን ይሆን? ልብሳችን ምን ይመስላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል አለ። እዚያ ገላትያ ምዕራፍ 3 ቁጥር 27 ላይ የተመዘገበ ኃይለ ቃል አይሁዳዊ ወይም የግሪክ ሰው የለም ይላል። ይቀጥልና ጨዋ ወይም ባሪያ ሰው የለም ይላል። ወንድ ወይም ሴት የለም ይላል። ሁላችሁ በኢየሱስ ክርስቶስ አንድ ሰው ናችሁ ይላል። ይህን ቃል እንድትሉ ትፈልጋለሁ። ሁላችሁ በሉ። በደንብ አስረግጣችሁ ተናገሩ። ሁላችሁ በሉ። በኢየሱስ ክርስቶስ አንድ ሰው ናችሁ። እንደገና በሉት። ሁላችሁ በሉ። በኢየሱስ ክርስቶስ አንድ ሰው ናችሁ። ስንት ሰው ናችሁ? አንድ ሰው። አሁን አንድ ነን ወይ ነው ጥያቄው? እየተባላን አይደለም፣ እየተጣላን አይደለም፣ እየተለያየን እየተከፋፈልን አይደለንም ወይ? እርስ በርሳችን የቱ ጋ ነው ያለን? እባካችሁ ወገኖቼ አስተውላችሁ ተከታተሉ። አሁን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን ልንገኝ ያስፈልገናል። ማሰሪያው መጠቅለያው
የሁሉ ፍጻሜ ፍቅር ስለሆነ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ተብሎ በሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ተመዝግቧል። የመጀመሪያዎቹ ክርስቲያኖች እንደ አንድ ልብ መካሪ ነበሩ፣ እንደ አንድ ቃል ተናጋሪ ነበሩ። ክርስትና ገብቷቸዋል፣ ክርስቶስን ለብሰዋል። እኛስ ክርስትናችን ገብቶናል ወይ? ክርስቶስን ለብሰናል ወይ? ወገኖቼ በፍቅር ልንመላለስ ያስፈልገናል። የተጣላንበት፣ የተለያየንበት፣ የተበላላንበት፣ የተነካከስንበት ዘመን ይብቃ። ከዚህ ምንም አላተረፍንም፣ ምንም አናተርፍም፣ ምንም አልተጠቀምንም፣ ምንም አንጠቀምም። ለእኛ ያለው ጠፋ፣ እኛንም እያጠፋን ያለን። ዛሬ ዕለት ዕለት የምንሰማው የሞት ዜና ነው፣ የምንቆጥረው አስከሬን ነው። እርስ በርሳችን እየተላለቅን ያለን። እርስ በርሳችሁ ደግሞ ብትባሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ተብሎ ተጽፏል። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 15 ላይ የመዘገበው ኃይለ ቃል ነው። የእርስ በርስ መባላት፣ የእርስ በርስ መለያየት፣ የእርስ በርስ መነካከስ መጨረሻው መጠፋፋት። አሁን ጥምቀትን ስናከብር ልናስበው የሚገባው ነገርና ከሁሉ በላይ የሚበልጠው ነገር በፍቅር መኖር ነው። ፍቅር ከሌለ ስብከታችን፣ ዝማሪያችን፣ ቅዳሴያችን፣ ማህሌታችን፣ ሰዓታታችን፣ ጾማችን፣ ጸሎታችን፣ ስግደታችን፣ አገልግሎታችን ሁሉ ከንቱ ነው። በሰዎችና በመላእክት ልሳን እናገር ይላል። ፍቅር ግን ከሌለኝ ከንቱ ነኝ፣ እንደሚንሸዋሸዋ ጸናጽል ሆኛለሁ ብሏል ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ቁጥር 1 ጀምሮ። በሰዎችና በመላእክት ልሳን እናገራለን። ሰዎች በሚያመሰግኑበት ምስጋና ባመሰግን፣ መላእክት በሚያመሰግኑበት ምስጋና ባመሰግን። እግዚአብሔር ጸጋውን አብዝቶለት ከአንድም 72 ቋንቋ ይናገር ስለነበረ ይህን አነሳ። ፍቅር ከሌለኝ ከንቱ ነኝ አለ። እንደሚንሸዋሸዋ ጸናጽል ሆኛለሁ አለ። ትንቢትም ቢኖረኝ መጽሐፍም ይናገር፣ ተራራ እስካፈርስ ድረስ እምነት ቢኖር ሥጋዬ ለእሳት መቃጠል አሳልፌ ብሰጥ አለ። ፍቅር ግን ከሌለኝ ከንቱ ነኝ፣ ምንም አይጠቅመኝም ነው ያለው። የሕይወታችን ማጣፈጫ፣ የአገልግሎታችን ማጣፈጫ፣ የመስዋዕታችን ማጣፈጫው፣ የምስጋናችን፣ የቅዳሴያችን፣ የበዓላችን ማጣፈጫው ፍቅር ነው። ዛሬ በፍቅር ልንኖር ይገባናል። አምላካችን እግዚአብሔር ፍጹምን ፍቅር፣ እውነተኛውን ፍቅር፣ የውስጥ ፍቅር፣ የልብ ፍቅር ለሁላችንም ያድለን። በቃችሁ ይበለን። ይሄን የመከራ ዘመን ያሳደረልን። ዛሬ ሁላችን እንደምናውቀው ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። በሀገራችን በኢትዮጵያ በልዩ ልዩ ቦታዎች የእርስ በርስ ግጭቶች፣ የእርስ በርስ ጦርነቶች፣ የእርስ በርስ አለመግባባቶች አሉ። ይሄ እንዲወገድ ከኢትዮጵያ ሰላማችን ተመልሶ እንዲመጣ፣ ፍቅራችን ተመልሶ እንዲመጣ ሁላችንን የድርሻችንን እንወጣ። ዛሬ ክርስቲያኖች እዚህ ያለን ይህን መልእክት የምንሰማ በዓለም ዙሪያ ሁሉ ያላችሁ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልጆች መለያየትን አስወግደን በመስማማት እንኑር። ቂም በቀለኝነትን አርቀን ይቅርባይነትን ገንዘብ እናድርግ። መቃቃርን አርቀን መፈቃቀርን ገንዘብ እናድርግ።
ከመነቃቀፍ እንደጋገፍ። የሚጠቅመን ይህ ብቻ ነው። አየነው እኮ ስንት ወገኖቻችን አለቁ። ዛሬም እኮ እያለቁ ነው። እዚህ አሁን በሰላም በዓል እያከበርን ነው፣ እየዘመርን ነው፣ እያመሰገንን ነው፣ ወንጌል እየተማርን ነው። አንዳንድ ቦታ ግን ወጥቶ ለመግባት ስጋት ነው። ሰላም የለም። ስጋት አለ፣ ፍርሃት አለ፣ ድንጋጤ አለ፣ ጭንቀት አለ፣ ሁከት አለ። ይሄ ከኛ እንዲርቅ ያለን እንዳይመስለን ወገኖች፣ ቀስ በቀስ እያለቅን ያለን። አሁን ፍቅር እንዲመጣ ሰላም እንዲመጣ የድርሻችንን እንወጣ። እንኳን እኛ ክርስቲያኖች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በዕርፈ መስቀል ክቡር ደሙን የቀመስን የአንዲት ቤተ ክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ የምናደርግ ቀርቶ ከሰው ሁሉ ጋር ልንኖር የሚገባው በሰላም ነው። እስቲ በሉ በደንብ በሉ፣ ከሰው ሁሉ ጋር በሉ፣ በሰላም ኑሩ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 18 ላይ የመዘገበው ኃይለ ቃል ከሰው ሁሉ ጋር ሰው ሆኖ ከተፈጠረ ሰው ሁሉ ጋር በሰላም መኖር ነው ከአምላካችን የተማርነው። ክርስትና የሰላም ሃይማኖት ነው፣ የፍቅር ሃይማኖት ነው። ቤተ ክርስቲያን የምትሰብከው ሰላምን ነው፣ ፍቅርን ነው፣ ወንጌልን ነው የምትሰብከው። ስለዚህ በሰላም ኑር። እንኳን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች እርስ በርስ በጎጥ ልንለያይ፣ ልንጣላ፣ ልንበላላ፣ ልንነካከስ ቀርቶ ከሌሎቹም ከኢአማናውያን ከአረማውያን ከአሕዛብም ጋር ከመናፍቃንም ጋር በሃይማኖት ከማይመስሉን ከሰው ልጆች በሙሉ ጋር ከኢትዮጵያውያን በሙሉ ጋር ልንኖር የሚገባው በሰላም ብቻ ነው። ይሄ ነው ጥምቀት የገባው ክርስቲያን፣ ክርስትና የገባው ክርስቲያን ከሁሉ ጋር በሰላም ይኖራል። የሚወዱትን እየወደደ ብቻ አይደለም፣ የሚጠሉትንም እየወደደ ጭምር ይኖራል። ክርስትና ጠላትን መውደድ ነው። የሚረግምንን መመረቅ ነው። የሚሰድብን መባረክ ነው። ስለሚያሳድዱን መጸለይ ነው። ክፉን በመልካም ማሸነፍ ነው። አምላካችን ያስተማረን ይሄንን ነው። ለዚህ ነው ስንነሳ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጣምቀናል ያልነው። እስቲ እንደገና በሉት፣ እኛ በሉ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13። ስለዚህ በተቀበልነው በመንፈስ ቅዱስ ባገኘነው ልጅነት በጥምቀት ባገኘነው ልጅነት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን በፍቅር በሰላም እንድንመላለስ አምላካችን እግዚአብሔር በቸርነቱ ይርዳን። በቃና ዘገሊላ በዶኪማስ በሰርግ ቤት ተገኝታ የጎደለውን የሞላች እነሆ እፍረታቸውን ያራቀች በምልጃዋ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስን ጠይቃ ውሃው ወደ ወይን እንዲቀየር ያማለደች አቁራሪተ መዓት መዓትን የምታርቅ ምራገ ጸሎትን የምታሳርቅ ሰዓሊተ ምሕረት ምሕረትን ከልጇ ከወዳጇ የምታሰጠን አፍጣኒተ ረድኤት ፈጥና የምትራዳ እመብርሃን የብርሃን እናት እመብዙሃን የብዙሃን እናት ቤዛዊተ ዓለም ወላዲተ አምላክ ርኅራኄ ሕሊና አፍቅሮተ ሰብእ ልማዳ መዝገበ በረከት
ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ የጎደለውን ነገር በምልጃዋ ትምላልን። የመረረውን ሕይወታችንን በምልጃዋ ታጣፍጥልን። እፍረታችንን በምልጃዋ ታርቅልን። ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ክብሩን እንደገለጠ ጌትነቱን እንደገለጠ የመጀመሪያውን ተአምራት በመዋዕለ ስብከቱ በማስተማሩ ዘመን በቃና ዘገሊላ በዶኪማስ ቤት ውሃውን ወደ ወይን ቀይሮ እንዳጣፈጠውና እንዳስደሰታቸው ዛሬም የእኛን ሕይወት ያጣፍጥልን። በበረከቱ የጎደለውን ነገር ይሙላልን። ታምራቱን ገልጦ ክብሩን ገልጦ ይህንን እፍረት፣ ይህንን መከራ፣ ይህን ስጋት፣ ይህን መለያየት አርቆ ሰላሙን፣ ጸጥታውን፣ ደስታውን፣ እረፍቱን፣ በረከቱን ያድለን። አመስግኑት። በደንብ አድርጋችሁ አመስግኑት። ደግሞ ያደርጋል። አንድ አካል እንድንሆን ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ሰማነውን ቃል በልቡናችን አምላካችን እግዚአብሔር ያሳደረብን የተማርነው ቃል 30 60 መቶ ያማረ ፍሬ እንድናፈራ አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። እንደገና ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችንን እንዲህ አድርጎ ያበዛንን ከጫፍ እስከ ጫፍ ድረስ ይሄንን ሁሉ በሰው የሞላውን አምላካችን እግዚአብሔርን በምእመናት የሞላውን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑ። ሮሆቦት እንላለን። ገና እንበዛለን፣ ገና እንሰፋለን። እግዚአብሔር ያበዛናል ወገኖች፣ እግዚአብሔር ያሰፋናል። ኧረ እባካችሁ በደንብ አድርጋችሁ አመስግኑ። የሱ ሥራ እኮ ነው። በዚህ የማይደሰት የሚያዝን ቅር የሚለው ጠላት ዲያብሎስና ሰራዊቱ ብቻ ናቸው። በእግዚአብሔር ሕዝብ መብዛት መትረፍረፍ የእግዚአብሔር ልጆች ደስተኞች ናቸው። ባካችሁ ይህንን ቀን ያሳየ እንዲህ ያበዛንን አምላካችን እግዚአብሔርን በደንብ አድርጋችሁ አሁንም አመስግኑት። ወደ ምስጋናው እንሄዳለን። በማስተዋል ሆነን ልክ በጸጥታ እንደዚህ ታቦተ ሕጉ እስከሚደርስ ድረስ ምስጋናው፣ ዝማሬው፣ መልእክቱ ይቀርባል። እየታነበብን እናድርግ። ወደ መርሃ ግብር መሪ ወስዳቸዋለሁ። እግዚአብሔር ከሁላችንም ጋር ይሁን። ይቆየን።